ሲያልፍ በጋ ስጠብቅሻለሁ በተስፋ ልቤ ላይ መልክሽን ያየው ምን ነው በትዳሩ መስማማት አልቻላችሁ? አልቻለም። ተፋተን እህትና ወንድም ሆነን ለመኖር ወስነናል። እውነትከን ትዳሩ እንኳን አልሆነም እንጂ እናም በፍርድ ቤት ፍቺው ከጸደቀ በኋላ በ30 ቀን ውስጥ በወሳኝ ኩነቶች መመዝገብ ስላለበት ደግሞ ለንብረት ክፍፍል በሆዷ ውስጥ ያለውን የልጃችን ነገር ለማስተካከልና ለወደፊት ግላዊ ህይወታችንን ለመምራት እንድንችል የፍቺ ማረጋገጫ ሰነድ ለመውሰድ ነው አመጣጣችን። መለያየታችሁ ቢያሳዝነኝ ሁለታችሁንም የማደንቅበት ጉዳይ ደግሞ ለቀጣይ ህይወታችሁ በማሰብ ጋብቻችሁን እንዳስመዘገባችሁ ሁሉ ፍቻችሁንም በወቅቱ በማስመዝገብ በህጋዊ ሰነድ የተደገፈ ለማድረግ ይህንን የምስክር ወረቀት ለመውሰድ በመምጣታችሁ ነው። ለዚህም አመሰግናችኋለሁ። ፍቺን በተፈጸሙ በ30 ቀናት ውስጥ በሚኖሩበት ቀበሌ ባለው የወሳኝ ኩነት ምዝገባ ጽሕፈት ቤት በማስመዝገብ ግዴታውን ይወጡ። ወሳኝ ኩነት ለጤናማ